والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. نبي عيسى يهودوش قدل نوالو الله رقماتشو وقولهم إنا قتلنا المسيح ابن مريم يا مريم اللي عيسان قدل بمالت نققراتشو رقمناتشو وما قتلوه القدلتم وما صلبوه السكلتم ولكن شبه له لن نسو تمثل اللاتشو ليلان سوى الله أسمسلو ستاتشو يعني قدلت قال قدلت نبي عيسى يتادل بل رفعه الله إليه الله ودسو السدو الله نساتشو ود سماي وكان الله عزيزا حكيما الله امتببنيانا الشنافين ان انت يا يسوع املاكيوچ ጥያቄ አለን አሉ ابن القيم የታላቁ ኢማም ابن تيمية አንጋፋ ደረሳ نريد جوابه ممن وعاه መልስ እንፈልጋለን የተረዳ ካላሉ اذا مات الاله بصنع قوم አምላክ በሰው ልጆች ከተገደለ አማቱሁ فهل هذا اله ጌታ ነው ታዲያ ሰው ከገደለው ሰው የሚገለው ጌታ ለሰው ጌታ ويا عجبا አሉ ደሞ ابن القيم የሚገርመው ደሞ ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኛል ተቀብሯል አይደል واعجب منه بطن قد حواه የሚያጅበው ደግሞ እሱን ያቀፈሽ ማህፀናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሐይድ እኮ ነው ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው መትሉን አሉ ابن القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊተዲፋሁ ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣነውን ምትሉን ወያእኩሉ ከዛም አደገ ይበላል ይጠጣል ثم ياتي بلازمنا ከበላ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና ياكلان الطعام ደይ ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል ጭራሽ አባል እንዴት ያደርጋቸዋል ለዚህሳ እምነት እንዴት ነው የሚኖሩለት አንድ ዘመናችን ትልቅ ዓሊም ሱዳን ውስጥ የገጠማቸውን ክስተት ሲያጫውቱ ምን ይላሉ ወደ ደቡብ ሱዳን አካባቢ ዳዋል እናደርግ ወደ በረሃው ገባናል በረሃው ስንገባ ሙስሊሞች ናቸው ከዲናቸው የራቁ እዛ ሀገር የሚኖሩት መኪና ይተዋቁማል እኛን ሲያዩን ምን አይነት እንሰሳ መጣ ብለው ደንግጠው በየቤታቸው ገቡ መኪና ይተው ከዛ ማረጋጋናቸው አረ ተዓለው እኛ ሙስሊም ወንድሞቻችሁ ነን አትፍሩ አልናቸው እንደምንም ደንግጠው ተጠጉን መኪናዋን ያዩታል ተጠጉን ማናችሁ እንትናነን ወሬ ጀመረ ሙስሊም እንደሆነ አረበኛ ይጫሉ ማሻአላህ ትንሽ ቆይተው የቃጭል ጮት ሰሙ ተደወለ ሲደወል ነይሶች ብርግጋሉ ምንድነው ስንላቸው هذا ابونا አባታችን መጣሉ من ابوكم ኑ ተመልከቱ አንድ የሚያስተምረን ፓስተር አለና በሳምንት 2 ቀን እየመጣ ያስተምረናል ኑ እንሄዳሉ እኛም ጉዱን ልናይ ሄድን እዛ እንደደረስነ አንድ ወጣት አውሮፓዊ ነው ትንሽ በእድሜ ገፋ ያለ ሞተር ሳይክል ይዟል
ከዛ ህዝቡ ሲሰበሰብለት ለህፃናት ከረሚላ ለትላልቆች መድኃኒት አምፕስሊን ምናምን ሰጣጠና ዳዓዋ ጀመረ ስለ ኢየሱስ ማንነት እኛ ቁጭ ብለን ዝም ብለን ሰማነው ከዛ እንደጨረሰ ያዝነውና ማን አንተ እኔ ገሌ ይባላል የት ነው የመጣ አውሮፓ ነው የመጣሁት ምን ያህል ጊዜ ሆነ እዚህ አካባቢ እጅግ ብዙ ጊዜ ነው መታ ተርጅዕ ኢላ ቢላዲክ ወደ አገር መቼ ነው የምትመለስ ኢላ በለዲክ ቃል ለምን ነው የምመለሰው አለ አንዴው በቃ የሥራ ኃላፊነት ፈጽመ መቼ ነው አገር የምትገባ ላ እኔ አልመለስም وظيفتي هنا የሥራ ኃላፊነቴ እዚህ ነው وحياتي هنا منورو እዚህ ነው وموتي هنا مموتو እዚህ ነው وقبري هنا ቀብሬም እዚህ ይት መንቀሳቀስ ነው فتعجبنا ይላል ለዚህ ለማይረባ እምነቱ ፍሪጅና መብራት ያለበትን አገር ጥሎ መጥቶ መኪና ሲያዩ እንኳን የሚፈራ ህዝብ መሃል ገብቶ ከወደቀ ካልሰለጠነ ማህበረሰብ መሃል ገብቶ እምነቱን ይሰብካል እኛስ ምን እየሰራን ነው ሐቂቃ እጅግ ብዙ ስራ ይተበቅብናል በጣም ኢንቨስት ያደረጉ ነው አልহামዱሊላህ እነሱ በአመት ያከፈሩትን አንድ ወንድማችን እንደቀመር ያለው በአንድ ቀን ይቀማቸዋል ግልጽ ነው እኮ ለምንስ እንደፈራለን ነው ሚሰልመው ቁጥር የሚከፍረው በጥፍ እንደሚበልጥ አቃለው ከዚህ ድካማቸው ጋር ከኛ ማለ መስራት ጋር ግን እንዴትስ አንድ ሰው እንደደፈራለን አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለው እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርም ነበር አሉ both times ግልጽ ነው አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪየንታሊስቶች የሚሏቸው ማለት ነው ኢስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ الناس ገና ከበቀራ ስገልጠው የሚያስደነግጥ ነው ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም ደነገጥኳል ለምን መሰላችሁ እያንዳንዱ ጻፊ ኪታቡ ሲጀምር ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል ግልጽ ነው ቁርአን ምን አለ ላ ረይበ ፊህ ከዛ ወደ ታች ወረድኩ ሱረቱ الناس ለሰው ልጆች የተላከምነት ቁል አዑዙ برب الناس የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና አዳይ ሽፍታውኝ የመጣው እዛው ሰምቼ ቀረው ይላል